ክብር ለኢየሱስ ይሁን። ዛሬም አንድ ድንቅን የህይወትን ቃል ላካፍላችሁ ግድ አለኝ። ይሄ ቃል የሚገኘው በማርቆስ ወንጌል ምዕራፍ 10 ከቁጥር 29 እስከ 31 ባለው ክፍል ውስጥ ይሆናል። ቃሉን ላካፍላችሁ። እንዲህ ይላል ቃሉ ሲናገር፣ ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ሲል ቤቱን ወይም ወንድሞቹን ወይም እህቶቹን ወይም እናቱን ወይም አባቱን ወይም ልጆቹን ወይም እርሻውን የተወ ሁሉ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችንና እርሻን 100 እጥፍ የማይቀበል በሚመጣውም ዓለም የዘላለም ሕይወት የማይወርስ የለም። ኢየሱስ ጌታ ነው። ይህንን ድንቅ የሕይወት ቃል የነገረን እሱ ክቡርና ቅዱስ የሆነው ጻድቅ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ምን አለ? ስለ እኔና አለ ስለ ወንጌል አለ ስለ እኔና ስለ ወንጌል ሲል ቤቱን ወይም ወንድሞቹን ወይም እህቶቹን ወይም እናቱን ወይም አባቱን ወይም ልጆቹን ወይም እርሻውን የተወ ሁሉ ምን ማለት ነው? ከኢየሱስ ይልቅ ነገሮችን ሳንወድ፣ ከኢየሱስ ይልቅ ነገሮችን ሳናፈቅር፣ ነገር ግን ከነገሮች ይልቅ ኢየሱስን ወደን ኢየሱስን አፍቅረን ስንከተል ሊሆንልን የሚገባውን ወይንም ሊያደርግልን የሚገባውን ነገር ነው እግዚአብሔር በዚህ ስፍራ ላይ በልጁ በክርስቶስ ኢየሱስ በኩል የሚነግረን። ምን አለ ሲናገር? ስለኔና ስለ ወንጌል ሲል ቤቱን ወይም ወንድሞችን ወይም እህቶችን ወይም እናቱን ወይም አባቱን ወይም ልጆችን ወይም እርሻውን የተወ ሁሉ አሁን በዚህ ዘመን ከስደት ጋር ቤቶችን። ኢየሱስ ጌታ ነው። በህይወታችን ትልቁ የህይወታችን ቁም ነገር ሆኖ ልንከተለው የሚገባው ከነገሮች ይልቅ፣ ከቁስ ይልቅ፣ ከዝና ይልቅ፣ ከክብር ይልቅ፣ ከሀብት ከንብረት ይልቅ እሱ የእግዚአብሔር ልጅ ኢየሱስ መሆን አለበት። ለምን? ኢየሱስን መከተል የመጀመሪያው የዘላለም ሕይወት ማትረፊያ ነው። ኢየሱስን መከተል ቀጥሎ ደግሞ በምድር ከሱ ዘንድ የሚሰጠንን ነገር ለማግኘት ይወስንልናል። ስለዚህ ኢየሱስ ሲናገር ምን አለ? እናቱን ወይም አባቱን ወይም ልጆቹን ወይም እርሻውን የተወ ሁሉ አሁን በዚህ ዘመን ከስደት ጋር ቤቶችን። ኢየሱስ ጌታ ነው። ኢየሱስን የመጀመሪያ ካደረግን፣ ኢየሱስን ቀዳሚ ካደረግን ምንፈልጋቸውን ነገሮች ከራሱ ከኢየሱስ በኋላ ኢየሱስ ይሰጠናል። ከዛ በመቀጠል እንደዚህ አለ፣ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችንና እርሻን 100 እጥፍ የማይቀበል በሚመጣውም ዓለም የዘላለም ሕይወት የማይወርስ የለም አለ። ኢየሱስን መከተል ነገሮች እኛም ተከትለው እንዲመጡ ያደርጋል። ነገር ግን የህይወታችን ቀዳሚው መስፈርት ነገሮችን መከተል አይደለም፣ ኢየሱስን መከተል ነው። ኢየሱስን ስትከተሉ ምንም ነገር አታጡም፣ ምንም ነገር አይጎልባችሁም። ስለዚህ ኢየሱስን መከተል ሌላው ነገር በስቶ እንዲመጣ በር ይከፍታል። ከዛ ኢየሱስ ሲናገር እንደዚህ አለ ቁጥር 31 ላይ፣ ነገር ግን ብዙ ፊተኞች የሆኑ ኋለኞች፣ ኋለኞች የሆኑ ፊተኞች ይሆናሉ አለ። ኢየሱስን ተከትለሽ ኢየሱስን ተከትለ ወደ ኋላ የቀረክ መስሎ ሊሆን ይችላል። ወንድሜ አትጸጸት፣ እህቴ አትጸጸቺ። እሱ እግዚአብሔር አምላክ ወደፊት ያመጣሻል። እሱ እግዚአብሔር አምላክ ወደፊት ያመጣካል። ስለዚህ ኢየሱስ ሲናገር ምን አለ? ብዙ ፊተኞች የሆኑ ኋለኞች። ኢየሱስን ያላስቀደሙ ሰዎች ወደ ኋላ ነው የሚቀሩት። ኢየሱስን ያስቀደሙ ሰዎች ግን ወደፊት ይገሰግሳሉ። በጽድቅ፣ በቅድስና፣ በስኬት፣ በሞገስ፣ በኃይል፣ በብርታት። ስለዚህ ምን አለ? ነገር ግን ብዙ ፊተኞች የሆኑ ኋለኞች፣ ኋለኞችም የሆኑ ፊተኞች ይሆናሉ። ስለዚህ አንድ የምስራች ልንገራችሁ፣ ኢየሱስን አጥብቃችሁ ተከተሉት። እሱ ኢየሱስ ወደ ኋላ ያስቀራችሁም። የናንተ ስኬት ያለው ኢየሱስን በመከተል ውስጥ ነው። የናንተ ክብር ያለው ኢየሱስን በመከተል ውስጥ ነው። ለዚህ ነው መጽሐፍ ቅዱስ ማቴዎስ 6:33 አስቀድማችሁ ጽድቁንም መንግስቱንም እሹ ፈልጉ አለ፣ ሌላው ነገር በሙሉ ይጨመርላችኋል አለ። ስለዚህ ኢየሱስን መከተል ማትረፊያ ነው። ቤቶችን አለ፣ ወንድሞችን፣ እህቶችን አለ፣ እርሻዎችን አለ 100 እጥፍ የማይቀበል አለ። በዚህ ምድር ማንም የለም አለ፣ በሰማይ ደግሞ የዘላለም ሕይወት። ዛሬ አውጃለሁ፣
ኢየሱስን የእውነት ለመከተል የሆነ ጸጋ፣ አቅም፣ ጉልበት፣ ብርታት በጌታ በኢየሱስ ስም ይለቀቅላችሁ። ተባረኩ። እንደዚያ ሆኗል።